በዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ አንድ ኒቆዲሞስ የተባለ ሰው ጌታ ኢየሱስ ክርስቶስን እንዲህ ሲል ጠየቀው፣ የእግዚአብሔር ልጅ ለመሆን መንግሥተ ሰማያትን ለመውረስ ምን ማድረግ አለብኝ ሲል ኒቆዲሞስ ኢየሱስን ጠየቀው። ጌታ ኢየሱስ ክርስቶስም እንዲህ ሲል መለሰለት፣ ዳግመኛ ካልተወለደ ማንም የእግዚአብሔርን መንግሥት ሊወርስ የሚችል የለም አለ። ወዳጄ ዳግመኛ መወለድ ማለት 40 ዓመት 80 ዓመት ከሞላ በኋላ ወደ እናትህ ማኅፀን ገብተህ እንደገና መወለድ አይደለም። ዳግመኛ መወለድ ምን ማለት ነው ስንል ጌታ ኢየሱስ እንደዚህ አለ፣ በመንፈስ ዳግም መወለድ ነው አለ። ወዳጆቼ ሆይ እውነት እነግራችኋለሁ፣ ሰው ዳግመኛ ካልተወለደ በክርስቶስ አምኖ የዘላለምን ሕይወት ካላገኘ